አሁኑኑ ካንተ ደካማ የሆነ ሰው እያሸነፈ ነው። ለምን? ምክንያቱም እሱ ይበልጥ እርግጠኛ ሆኖ ይታያል። ያለ ጥርጥር ይናገራል። ሁሉንም ነገር እንደሚገባው ሆኖ ይንቀሳቀሳል። ዓለምም ታምነዋለች። አንተ ግን ትጠራጠራለህ፣ ታመነታለህ። ትክክለኛውን ጊዜ ቃላት ትጠብቃለህ። አንተ ስትጠብቅ ግን ሌላ ሰው ያንተ ሊሆን የሚችለውን ይወስድብሃል። በራስ መተማመን ባህሪ ሳይሆን መሳሪያ ነው። ካላስከው ሌላ ሰው በአንተ ላይ ይጠቀምበታል። ማኪያቬሊ ከዘመናት በፊት ይህንን ያውቅ ነበር። ችሎታ ባይኖራቸውም ደፋሮች ወደፊት ይሄዳሉ። ጎበዝ ቢሆኑም ፈሪዎች ወደ ኋላ ይቀራሉ። ስልጣን የሚገባው ለበለጠ ሳይሆን ይበልጥ እርግጠኛ ለሆነ ነው። ይህ ቪዲዮ መነቃቂያ ሳይሆን የቁጥጥር መመሪያ ነው። አንተ ደካማ ሆነህ አልተፈጠርክም። ነገር ግን ሕግጋት እንድታከብር፣ ፍቃድ እንድትጠይቅ እና ሰው እንድታስደስት ተደርገህ ሰልጥነሃል። በአሁኑ ሰዓት በውስጥ ያለው ሰው አገልጋይ እንጂ መሪ አይደለም። ያ በአእምሮ ውስጥ የሚያመነታውን ይቅርታ የሚጠይቀው ድምፅ አንተ አይደለም። ያንን የውስጥ አገልጋይ ካልገደልከው በጭራሽ ነፃ አትሆንም። ማኪያቬሊ ስልጣንን አልለመነም፣ ቀማ እንጂ። ለውጥ የሚጀምረው በተቃራኒ በመንቀሳቀስ ነው። ማነስ በሚሰማበት ጊዜ ተለቅ በል። ማብራራት ስትፈልግ ዝም በል። ይቅርታ መጠየቅ ስትፈልግ ተኩር ብለህ። አደገኛ በራስ መተማመን የሚመጣው ከተዘጋጀበት ስሜት ሳይሆን ያ የውስጥ አገልጋይ የማይደፍረውን በማድረግ ነው። ኃያላን ሰዎች በጩኸት አይመጡም። መገኘታቸው በራሱ ያስታውቃል። ሰዎች እንዲወዱ ወይም እንዲያውቁ አትፈልግ። አንተ ስትገባ ከባቢ አየሩ እንዲቀየር አድርግ። ማኪያቬሊ እንደተረዳው አንዳንድ ጊዜ በንጉሳዊ ቤተ መንግስት ውስጥ ስልጣኑ ያለው ዝም ብሎ ጥግ ላይ በተቀመጠ ሰዎች ላይ ይላል። ዝምታ ቁጥጥር ነው። ማውራት የበላይነት ይመስላል? አይደለም። ይልቁንም ተገማች ያደርጋል። ወደ ክፍል ስትገባ ፍቃድ አትፈልግ። ሌሎች ራሳቸውን ለማስረዳት ሲሯሯጡ፣ አንተ ግን ታዘብና አጥና። አዳኞች ታዳኙን እስኪመቱ ድረስ አይራሯጡም። ረጋ ብለው ይጠብቃሉ። አረፍተ ነገሮች ውሳኔ እንጂ ምክር አይምሰሉ። ሰዎች ለአንተ ራሳቸው እንዲያስተካክሉ አድርግ። ቃላት ድምጽ ብቻ ሳይሆን መሳሪያዎች ናቸው። ብዙ ወንዶች ለመኖር ፍቃድ እንደሚጠይቁ ሆነው ይናገራሉ። በንግግራቸው መጨረሻ ድምጻቸውን ከፍ ያደርጋሉ ወይም ይቅርታ ይጠይቃሉ። ይህ ራስን ማጥፋት ነው። ሰዎች እውነትን ሳይሆን ጽናትን ይከተላሉ። የማኪያቬሊ ድምጽ ረጋ ያለ፣ ቀርፋፋና የመጨረሻ ውሳኔ የሚሰጥ ነው። እንደ ድንጋጌ ተናገር። ብዙ በተናገር ቁጥር ሰዎች አንተን የመረዳትና የመናቅ ዕድላቸው ይጨምራል። ጥቂት ተናገር፣ ብዙ ትርጉም ይኖርህ። እኔ ብቻ ማለትን ወይም ተሳስቼ ሊሆን ይችላል የሚሉ ደካማ ቃላትን አስወግድ። ከተናገርኩ በኋላ የሚመጣውን ዝምታ ሰዎች እንዲጋፈጡ ተው። ቁጥጥር የሌለው በራስ መተማመን ጌጥ ብቻ ነው። አንድ ሰው በአንድ አረፍተ ነገር ስሜትን የሚረብሽ ከሆነ አንተ ኃያል አይደለም። ሰው እንድታስደስት የተገነባውን ማንነትን ሰባብረ ለውጠው። ማኪያቬሊ በፍቅር ሳይሆን በቁጥጥር ያምን ነበር። ሰዎች ምን እንደሚያናድድ ካወቁ ያንን ተጠቅሞ ይገዙሃል። ስድብ ሲመጣብህ አትቆጣ፣ መረጃ ሰብስብ። ለምን ሰደቡኝ፣ ምን ይፈልጋሉ ብለህ አጥና። ስሜት አልባ ሳይሆን የማይናወጥ ሁን። የመረዳት ፍላጎትን ግደሉ። ራስህን ለማብራራት ስትሞክር ቁጥጥርህን አሳልፈ እየሰጠ ነው። ስሜት እንደ ነዳጅ ተጠቀመው እንጂ ድርጊት እንዲሆን አትፍቀድ። ለደካሞች ውድቅ መደረግ ቁስል ነው፣ ለኃያላን ግን መልእክት ነው። አንድ ሰው አይ ካለ ያለሱ መኖር እንደምትችል ስላመነ ነው። ይህ ንቀት ሳይሆን መረጃ ነው። መጀመሪያ ምንም እንዳልተሰማሁን ስቃይን ካዩ አሸነፉ ማለት ነው። ሁለተኛ መገኘትን እንደ መሳሪያ ንጠቃቸው። ያለምንም ማብራሪያ ድምጽህን አጥፋ። ማኪያቬሊ እንደሚለው ሰዎች ትናንሽ ጉዳዮችን ይበቀላሉ እንጂ ከባድ ጉዳዮችን አይበቀሉም። ስለዚህ ዝምታን ከቃላት በላይ ጮት እንዲኖረው አድርግ። ውድቅ ተደረኩ ከማለት ይልቅ ለኔ የማይመጥነኝ ጨዋታ ላይ ራሴን አገለልኩ በል። አንተ አሁን ተለውጣል፣ አልተነቃቃህም። በውስጥህ እንደገና ተገንብተሃል። በራስ መተማመን በተግባር እንጂ የማረጋገጫ ቃላት አትፈልግ። ሰዎች አንተን የማጣት ዋጋ እንዲሰማቸው አድርግ። ከዚህ በኋላ ወደ ክፍል የምትገባው ተቀባይነት ለማግኘት ሳይሆን በመገኘት ክፍሉን ለመቆጣጠር ነው። አትገመት፣ አትናወጥ። ስሜት የማይደርስበት ምሽግ ይሁን። ይህ የራስ አገዛዝ ወይም ሰልፍ ሄልፕ ትምህርት ሳይሆን ጦርነት ነው። አንተም አሁን ወደ መሳሪያ ተለውጠሃል። ዓለም የፈለገችውን ብታደርግ አንተ ግን እንደማትናወጥ ስታውቅ ያኔ የማይነካ ትሆናለህ።
ይህ ቪዲዮ ከወደድከው ላይክ አድርግ። ሌሎች ተመሳሳይ ቪዲዮ እንዲደርሱ ከፈለክ ቻናሉን ሰብስክራይብ አድርግ። መልካም ጊዜ ይሁንልህ።